ሰላም ጤና ይስጥልን እንደምን አላችሁ? እንኳን ወደ ቤዚክ አረቢክ ላንጉጅ ኮርስ በሰላም መጣችሁ። ብርሃኑ እባላለሁ። የተለያዩ ቋንቋዎችና እንዲሁም ሌሎች አጫጭር ኮርሶችን በተለያዩ ፕላትፎርሞች አስተምራለሁ። ባለፈ የአረብኛ ትምህርታችን እንግዲህ ለሰን 7 ነበር ያየነው ማለት ነው። ለሰን 7 was about articles and nouns in Arabic። ስለዚህ የዛሬ ትምህርታችን ደግሞ እንግዲህ ከአቆምንበት ከለሰን 7 የቀጠለ ለሰን 8 ነው። it is about adjectives and agreement in Arabic። ስለ አድጀክቲቭ እና አጠቃላይ ደግሞ ስለ አገባቡ እንማራለን ማለት ነው። ስለዚህ በጥሞና እንድትከታተሉኝ እጠይቃለሁ። ወደ ትምህርቱ እንሄዳለን ማለት ነው። ስለዚህ በለሰኑ ኦብጀክቲቭ ነው የምንጀምረው ማለት ነው። by the end of this lesson you will understand how adjectives work in Arabic። ይሄ እንግዲህ የመጀመሪያው የለሰናችን ኦብጀክቲቭ ምንድነው? ስለ አድጀክቲቭ አንደርስታንድ ማድረግ ወይም ደግሞ በደንብ መረዳትና እነዚህ አድጀክቲቮች ወይም ደግሞ ገላጮች በአረብኛ ቋንቋ እንዴት እንደሚሰሩ በደንብ ዲቴል እናያለን ማለት ነው። ስለዚህ ይሄ የለሰናችን የመጀመሪያው ኦብጀክቲቭ ነው። ሁለተኛው የለሰኑ ኦብጀክቲቭ ደግሞ ማች አድጀክቲቭስ ዊዝ ጀንደር ኤንድ ነምበር። እንግዲህ አድጀክቲቭ ወይም ደግሞ ገላጭ የሚባለው በአረብኛ ቋንቋ ከጀንደሩ ወይም ደግሞ ከጾታው ጋርና እንዲሁም ደግሞ ከነምበር ወይም ደግሞ ከቁጥር ጋር እንዴት አድርጎ ማች እንደሚያደርግ ወይም ደግሞ እንዴት አድርጎ አግሪ እንደሚያደርግ እናያለን። ስለዚህ ይሄ ሁለተኛው የለሰናችን ኦብጀክቲቭ ነው ማለት ነው። ሶስተኛው የለሰናችን ኦብጀክቲቭ ደግሞ ዩዝ አድጀክቲቭስ ቱ ዲስክራይብ ናውንስ። ስሞችን ይሄ አድጀክቲቭ ያየነው አድጀክቲቭ ስሞችን እንዴት አድርጎ እንደሚገልጻቸው ወይም ደግሞ እንዴት አድርጎ ዲስክራይብ እንደሚያደርግ እናያለን። ስለዚህ ይሄ የለሰናችን ሶስተኛው ኦብጀክቲቭ ነው ማለት ነው። በዚህ ስላይድ what are adjectives የሚለውን እንጀምራለን ማለት ነው። አድጀክቲቭ ራሱ ምንድነው የሚለውን በዚህ ስላይድ እንጀምረዋለን ማለት ነው። adjectives describe nouns። adjective የሚባለው ስሞችን የሚገልጽ ነው። ናውን ወይም ደግሞ ስሞችን የሚገልጽ ነው። people ሊሆን ይችላል ወይም ደግሞ ሰዎች ሊሆኑ ይችላሉ ወይም ደግሞ things ነገሮች ሊሆኑ ይችላሉ እንዲሁም ደግሞ ቦታዎችም ሊሆኑ ይችላሉ። እነዚህ በአጠቃላይ ስሞች ናቸው። እነዚህን ስሞች የስሙን ባህሪ የሚገልጽ ነው እንግዲህ ይሄ አድጀክቲቭ የሚባለው ማለት ነው። in Arabic the adjectives follows the noun it describes። አድጀክቲቭ እንግዲህ ፎሎ የሚያደርገው ናውኑን ፎሎ አድርጎ ነው የሚመጣ ማለት ነው። ኤግዛምፕሉን ስታዩት በጣም ግልጽ ይሆንላችኋል። እዚህ ጋር ኤግዛምፕሉን ስናይ እንግዲህ ይሄ የአረብኛው ቋንቋ ነው። በአረብኛ ስክሪፕት የተጻፈ ነው ይሄኛው መደዳ ይሄኛው ኮሎሙን ማለት ነው። በዚህኛው ደግሞ ፕሮናንሲዬሽኑ ነው እንዴት እንደሚነበብ ይሄኛው የጻፍነው በአረብኛ የጻፍነው እንዴት ይነበባል የሚለውን እናየው። ይሄኛው በዚህኛው ረድፍ ደግሞ የእንግሊዘኛው ፍች ነው ወይም ደግሞ ፍቹ ማለት ነው። የመጀመሪያውን ስናየው እንግዲህ ቤቱን ካቢሩን ቤቱን ካቢሩን። እስኪ እንደገና ደግሞት ቤቱን ካቢሩን። እንግዲህ ይሄ ቤቱን እንዴት አድርገን እንዳነበብነው ካቢሩን የሚለው እንዴት እንዳነበብነው ስለ ፕሮናንሲዬሽኑ ለሰን 1 ሁሌም እንደምለው ለሰን 1 ላይ ነው በደንብ ስለ አረብኛ ፕሮናንሲዬሽን ወይም ደግሞ ስለ አረብኛ አነባበብ ለሰን 1 በደንብ ስላየነው ያንን ተመለሳችሁ ታዩታላችሁ በሚል ሐሳቤ ማለት ነው። እዚህ ጋር እንዴት እንደምናነበው ከዛ ጋር እያጣቀሳችሁ ማየት ትችላላችሁ ማለት ነው። ስለዚህ ባይቱን ካቢሩን ባይቱን ካቢሩን ማለት እንግዲህ a big house ማለት ነው። አሁን እዚህ ጋር ኦብዘርቭ የምታረጉት ነገር ምንድነው? ቤቱን ስም ነው አይደል? ቤት ነው አይደል? ቤት ማለት ስም ነው። ካቢሩን የሚለው ደግሞ ምንድነው? አድጀክቲቭ ነው፣ ገላጭ ነው። ይሄ ካቢሩን የሚለው ገላጭ ነው። ቤቱን የሚለው ስም ነው ማለት ነው። ስለዚህ ከስሙ በኋላ ነው አድጀክቲቭ የመጣ ማለት ነው። አሁን እዚህ ጋር ኦብዘርቭ የምታረጉት ነገር አለ። የእንግሊዘኛና የአረብኛ ቋንቋ መዋቅር በጣም የተለያየ ነው። እንግዲህ አግሪመንቱ ማለት ነው እንዴት አድርጎ ኦርደሩ ማለት ነው። ኦርደሩ ምንድነው? እዚህ ጋር የምታስተውሉት ነገር መጀመሪያ ቤቱን የሚለው ምንድነው? ስም ነው። ቀድሞ ስሙ ነው የመጣ አይደል? ካቢሩን የሚለው ደግሞ ምንድነው? ገላጭ ነው። ስለዚህ መጀመሪያ ስሙ መጣ፣ ከዛ በኋላ ገላጩ ቀጥሎ ይመጣል ማለት ነው። ቶታሊ ከእንግሊዘኛው ጋር ሪቨርስ ማለት ነው። ኤቢግ የሚለው በእንግሊዘኛው እዚህ ጋር ይሄ የምታዩት ኤቢግ የሚለው ገላጭ ነው አይደል? ሃውስ የሚለው ደግሞ ቤት የሚለው ስም ነው። ስለዚህ መጀመሪያ ገላጭ ይመጣል፣ ከዛ በኋላ ስም ይመጣል። በምን በእንግሊዘኛና በሌሎች ቋንቋዎች ማለት ነው። ስለዚህ እዚህ ጋር አረብኛው ጋር የምታዩት ደግሞ ቶታሊ ይለያያል፣ ሪቨርስ ነው ማለት ነው። መጀመሪያ ስሙ ይመጣል፣ ከዛ በኋላ ገላጩ ይመጣል።
ለዛ ነው እዚህ ጋር አድጀክቲቭ ፎሎውስ ዘ ናውን ያለ ለዛ ነው ማለት ነው እዚህ ጋር እንደዚህ ያለው ማለት ነው። ስለዚህ በዚህ መልክ አንደርስታንድ ታደርጉታላችሁ። ስለዚህ በይቱን የሚለው ስም ነው፣ ካቢሩን የሚለው ደግሞ አድጀክቲቭ ነው ማለት ነው። ይሄ ማለት እንግዲህ በይቱን ካቢሩን ሲል ቢግ ሃውስ እያለ ነው ማለት ነው። ሁለተኛው ኤግዛምፕላችን ደግሞ እንግዲህ ቃላሙን ጃዲዱን ቃላሙን ጃዲዱን ኒው ፔን ማለት ነው። እዚህ የምታስተውሉት ነገር ቃላሙን ምንድነው? ስም ነው አይደል? ጃዲዱን አዲስ ማለት ነው፣ ገላጭ ነው አይደል? ስለዚህ ኒው ፔን ማለት ነው። እዚህ ጋር እንግሊዘኛው ጋር የምታዩት ኒው የሚለው ገላጩ ነው። መጀመሪያ ገላጩ መጣ፣ ከዛ ፔን የሚለው ስም ነው። ስሙ ቀጥሎ ይመጣል። በእንግሊዘኛና በሌሎች ቋንቋዎች። እዚህ ጋር በአረብኛው ግን የምታዩት ቃላሙን የሚለው ስም ነው። ፔን ማለት ነው። ይሄ ማለት ስም ነው። ጃዲዱን የሚለው ደግሞ አዲስ ማለት ነው። ስለዚህ ገላጩ ከስሙ ቀጥሎ መጣ ማለት ነው። ስለዚህ አድጀክቲቭ ፎሎውስ ዘ ናውን የሚለው ይሄን ለማለት ተፈልጎ ነው ማለት ነው። ሌላው እዚህ ጋር ደግሞ የምናየው በዚህ ስላይድ ደግሞ የምናየው እንግዲህ ጀንደር አግሪመንቱ ነው። እንግዲህ ከጾታ ጋር እንዴት ይስማማል የሚለው ይሄ አድጀክቲቭ ከስሙ ጾታ ጋር እንዴት አግሪ ያደርጋል የሚለውን እናያለን ማለት ነው። እንግዲህ ጀንደር ስንል ማስኩሊን ወይም ደግሞ ፌሚኒን ማለት ነው። ወንዴ ሊሆን ይችላል ወይም ደግሞ ሴቴ ጾታ ያላቸው ስሞች ሊሆኑ ይችላሉ ማለት ነው። ስለዚህ ይሄ አድጀክቲቭ ወይም ደግሞ ገላጩ እንዴት አድርጎ አግሪ ያደርጋል የሚለው እናያለን ማለት ነው። አድጀክቲቭስ መስት ማች ዘ ጀንደር ኦፍ ዘ ናውን፣ የናውኑን ጀንደር ማች አድርገው መምጣት አለባቸው። አድጀክቲቭ ማለት ነው ገላጭ የሚባለው ነገር የስሙን ጾታዊ መዋቅር ማች አድርጎ መምጣት አለበት ማለት ነው። እንግዲህ ኤግዛምፕል እናያለን። ለምሳሌ ማስኩሊን ናውን ለሚለው ኤግዛምፕሎች እነዚህ ሁለት ኤግዛምፕሎች አሉ። እዚህ ጋር የምታዩት የአረብኛው አጻጻፍ ነው ወይም የአረብኛው ስክሪፕት ነው። በዚህኛው ደግሞ የፕሮናንሴሽኑ ነው፣ እንዴት አነባበብ ነው። በዚህኛው ፕሮናንሴሽኑ ነው፣ በዚህኛው ደግሞ ፈቹ ነው ማለት ነው። ስለዚህ የመጀመሪያውን ስናይ ለምሳሌ ኪታቡን ሳጊሩን ስሞል ቡክ ማለት ነው። ኪታቡን ቡክ ነው፣ ሳጊሩን ስሞል ወይም ደግሞ ትንሽ ማለት ነው። እንግዲህ ይሄ ወንዴ ነው ማለት ነው፣ ወይም ደግሞ ማስኩሊን ናውን ነው ማለት ነው። ይሄ ኪታቡን የሚለው ምንድነው? ማስኩሊን ናውን ነው ማለት ነው። ይሄ ስም ወንዴ ነው አይደል? አድጀክቲቭ ወይም ደግሞ ገላጩ እንደዛው ወንዴ መሆን አለበት፣ አግሪ ማድረግ አለበት፣ ማች ማድረግ አለበት ማለት ነው። ሁለተኛው ደግሞ ታሊቡን ስቱደንት ተማሪ ማለት ነው። ዛኪዩ ስማርት ማለት ነው፣ ስማርት። ስለዚህ እዚህ ጋር ይሄ ታሊቡን የሚለው እንግዲህ ምንድነው? ወንዴ ናውን ነው ማለት ነው። እዚህ ጋር ወንዴ ናውን ነው። ስለዚህ አድጀክቲቭም አብሮ ወንዴ አድጀክቲቭ ይሆንና አግሪ ያደርጋል ወይም ደግሞ ማች ያደርጋል ማለት ነው። ኤግዛክትሊ ማች ያደርጋል ማለት ነው። እነዚህ እንግዲህ ሁለት ኤግዛምፕሎች የማስኩሊን ናውን እና አድጀክቲቭ እንዴት አድርጎ አግሪ እንዳደረገ የሚያሳዩ ኤግዛምፕሎች ናቸው ማለት ነው። ሌላኛው ፌሚኒን ናውን ነው። ፌሚኒን ደግሞ ሴቴ ናውን የሚባለው እንዴት አድርጎ ከአድጀክቲቭ ጋር ማች እንደሚያደርግ እናያለን ማለት ነው። ጀስት አድ ታመርቡታ ቱ ዘ አድጀክቲቭ። አሁን ይሄ ይቺ ታመርቡታ የምትባለዋ የአረብኛ ፊደል እንግዲህ መጨረሻ ላይ በምትገኝበት ጊዜ ያን የአረብኛ ቃል የአረብኛ ናውኑ ምን ይሆናል? ሴቴ ወደ ሴቴ ይቀየራል። ምን ሲሆን? ታመርቡታ አት ዘ ኤንድ ሲመጣ ማለት ነው። መጨረሻ ላይ ታመርቡታ የሚመጣ ከሆነ እንዴት እንደሆነ አሳያችኋለሁ በኤግዛምፕሉ። እንግዲህ ኤግዛምፕል እዚህ አረብኛው አለ፣ በዚህኛው ደግሞ ፕሮናንሴሽኑ ነው፣ በዚህኛው ደግሞ ፈቹ አለ ማለት ነው። ስለዚህ የመጀመሪያውን ኤግዛምፕል ስናይ ሳያራቱን ጃዲዳ። አሁን እዚህ ጋር የምታስተውሉት ነገር ሳያራቱን አት ዘ ኤንድ ይቺ ምንድናት? ታመርቡታ ናት። ይቺ አያችሁ፣ ታመርቡታ ናት። ጃዲዳ የሚለው ደግሞ አዲስ ማለት ነው። አሁን ልብ ስታረጉ እዚህ ጋር በደንብ ስታዩት ምንድነው? እዚህ ጋር መጨረሻ ላይ ታመርቡታ በመምጣቱ ይሄ ናውን ምንድነው? ሴቴ ነው ብለናል። ስለዚህ ናውኑ ሴቴ ከሆነ አድጀክቲቭም አብሮ ምን መሆን አለበት? ሴቴ መሆን አለበት። አድጀክቲቭ ደግሞ አይታችሁት ከሆነ እዚህ ጋር መጨረሻ ላይ አሁንም ምን ይዞ መጥቷል? ታመርቡታ። አያችሁ። ስለዚህ ማች አረገ፣ አግሪ ያረገ ማለት ነው። ናውኑ ሴቴ በሚሆን ጊዜ
አድጀክቲቭም ገላጩም አብሮ ሴት ይሆናል። ከላይ ያያችሁት ለምሳሌ ይሄ ነው ወንዴ ነው አይደል? ገላጩም አብሮ ወንዴ ሆነ። ይሄ ነው ወንዴ ነው፣ ገላጩም አብሮ ወንዴ ሆነ እንደማለት ነው ማለት ነው። እዚህ ጋርም ስታዩት ይሄ ቃል ይሄ ናውን በምን ነው የሚጨርሰው? በታምር ቦታ። በታምር ቦታ ከጨረሰ ደግሞ ምንድነው? ሴቴ ነው ብለናል። የአረብኛ ናውን በታምር ቦታ የሚጨርስ ከሆነ ፌሚኒን ነው ብለናል አይደል? ሴቴ ነው ብለናል። ስለዚህ አድጀክቲቭም አብሮ ሴት አድጀክቲቭ መሆን አለበት ማሽ ለማድረግ ወይም ደግሞ አግሪ ለማድረግ ማለት ነው። ለዛ ነው አድጀክቲቭን በታምር ቦታ ነው የጨረሰ፣ ናውኑ በታምር ቦታ የጨረሰ ማለት ነው። ስለዚህ ሰያራቱን ጃዲዳ ማለት ኤኒው ካር ማለት ነው። ኤኒው ካር አዲስ መኪና አንድ ማለት ነው። በአረብኛ ማንኛውም ናውን ግዑዝም ሊሆን ይችላል፣ ነፍስ ያለው ሊሆን ይችላል፣ ነፍስ የሌለው ሊሆን ይችላል፣ ጾታ አለው። ስለዚህ እዚህ ጋር ኦብዘርቭ የምታደርጉት ነገር ለምሳሌ መኪና ነፍስ የሌለው ነው፣ ቲንግ ነው አይደል? ነገር ነው አይደል? ስለዚህ ጾታ አለው። ለምሳሌ መኪና ሴት ነው፣ የመኪና ጾታ ሴት ነው ማለት ነው። ስለዚህ የምታዩት ነገር በአረብኛ ቋንቋ ግዑዛን የሆኑ ወይም ደግሞ ነፍስ የሌላቸው ነገሮችም ጾታ ያላቸው መሆኑን በዛው እንድታዩት እፈልጋለሁ ማለት ነው። ስለዚህ ይሄ የመጀመሪያው ኤግዛምፕላችን ነው። ሁለተኛው ኤግዛምፕላችን ደግሞ ጣሊባቱን ዛኪያ። አሁን እዚህ ጋር ጣሊቡን ነበር ያልነው፣ ጣሊቡን ዛኪዩን ብለን የነበረ። ይሄ እንግዲህ ጣሊቡን ወንድ ተማሪ ነው የነበረ። እዚህ መጀመሪያው ላይ ያየነው ይሄ ወንድ ተማሪ ነው። ስለዚህ ይሄን አሁን ወንድ በመሆኑ አድጀክቲቭ አብሮ ወንድ ይሆናል ማለት ነው። ስለዚህ የላይኛው ወንድ ተማሪ ነው። እዚህ ጋር ደግሞ ጣሊባቱን ቲዩን የሚል ካለ ጣሊባቲዩን ቢኮዝ ጣሊባቲዩን ለምን ሆነ? እዚህ ጋር መጨረሻ ላይ ምን አለ? ታምር ቦታ ቅርጿን ስለቀያየረች ነው እንጂ የአረብኛ ፊደላት እንዴት ቅርጻቸው እንደሚቀያየሩና እንዴት እንደሚጻፉ ለሰን ዋን ላይ ወይም ደግሞ የመጀመሪያው ትምህርታችን ላይ በደንብ አብራርቻለሁ። እዛ ጋር ተመልሳችሁ ማየት ትችላላችሁ። ስለዚህ እዚህ ጋር እቺ ታምር ቦታ ቅርጿን ስለቀየረች ነው እንጂ እዚህ ጋር መጨረሻ ላይ ምን አለ? ታምር ቦታ አለ። ታምር ቦታ ካለ ደግሞ ናውኑ ምን እንዲሆን ያደርገዋል ብያለሁ? ሴት እንዲሆን ያደርገዋል። ናውኑ ወይም ደግሞ ስሙ ሴት የሆነ ማለት ደግሞ አድጀክቲቭ አብሮ ምን ይሆናል? ሴት ይሆናል ማለት ነው። ለምሳሌ እዚህ ጋር ዛኪ ብለናል። ታምር ቦታ የለም መጨረሻ ላይ ቢኮዝ ይሄ ወንዴ ስለሆነ ይሄ ቃል ይሄ ናውን ወንዴ ስለሆነ ማለት ነው። እዚህ ጋር ግን ይሄ መጨረሻ ላይ ታምር ቦታ ያለበት ስለሆነ ይሄ ናውን ምንድነው? ሴቴ ነው። ስለዚህ አድጀክቲቭ አብሮ ሴቴ መሆን ስላለበት መጨረሻ ላይ ምን መጣ አብሮት? ታምር ቦታ። በታምር ቦታ ነው የጨረሰ አድጀክቲቭም ናውኑም ማለት ነው። ስለዚህ ይሄ ሴት ተማሪ ነው ማለት ነው። ስማርት ፊሜል ስቱደንት ማለት ነው። የላይኛው ስማርት ሜል ስቱደንት ነው። የታችኛው ግን ስማርት ፊሜል ስቱደንት ይሆናል ማለት ነው። ስለዚህ በዚህ መልክ ነው እንግዲህ ጀንደር አግሪመንትን የምታዩት ማለት ነው። ጀሚል አንቺት። እዚህ ጋር ደግሞ ነምበር አግሪመንት ነው። አሁን ጀንደር አግሪመንትን አይተናል በዛኛው ስላይድ። በዚህኛው ስላይድ ደግሞ የምናየው ምንድነው? ነምበር አግሪመንት ከነምበር ጋር እንዴት አድርጎ አግሪ ያደርጋል? ፕሉራል ሲሆን ወይም ደግሞ ሲንጉላር ሲሆን ማለት ነው። ከነምበር ጋር አግሪመንት ማለት ፕሉራል ሲሆንና ሲንጉላር ሲሆን እንዴት አግሪ ያደርጋል? ቅድም ሴት ሲሆንና ወንድ ሲሆን እንዴት አግሪ ያደርጋል የሚለው እንዳየነው ሁሉ ከነምበር ጋር ደግሞ አግሪ ሲያደርግ ከሲንጉላር ጋርና ከፕሉራል ጋር ሲሆን እንዴት አግሪ ያደርጋል የሚለውን በዚህ ስላይድ እናያለን ማለት ነው። አድጀክቲቭስ ኦልሶ አግሪ ዊዝ ነምበርስ ሲንጉላር ኦር ፕሉራል። ፕሉራል እንግዲህ ማስኩሊን ሳውንድ ፕሉራል እናያለን ማለት ነው መጀመሪያ ላይ። አሁንም እንደተለመደው እዚህ ጋር የአረብኛው ስክሪፕት አለ፣ በዚህ ጋር ፕሮናንሴሽኑ አለ፣ በዚህ ጋር ደግሞ ፍቹ አለ። ቱላቡን ናሺቱና አክቲቭ ስቱደንትስ ማለት ነው። አክቲቭ የሆኑ ተማሪዎች እንደማለት ነው። እዚህ ጋር አክቲቭ የሆኑ ተማሪዎች እንደማለት ነው። አሁን ተማሪዎቹ እንግዲህ ምንድነው? ፕሉራል ናቸው። እዚህ ጋር የምታዩት ፕሉራል ግን የሆኑት ምን አይነት ናቸው? ወንድ ተማሪዎች ናቸው። ወንዶቹ ተማሪዎች ሆነው ብዙ ሲሆኑ ነው። እዚህ ጋር ወደ ሴት ሆነው ብዙ ሲሆኑ ሄድላችኋለሁ። ግን አሁን መጀመሪያ በደንብ እንድታዩት የምፈልገው ነገር ይሄ ፕሉራል ምን ለሆኑ ነው? ወንዶች ለሆኑ ወይም ደግሞ ማስኩሊን ፕሉራል እንደማለት ነው። ኡሳቲዛቱን ጁዱዱን። አሁን እዚህ ጋር ደግሞ ኒው ቲቸርስ ምን አይነት ኒው ቲቸርስ ናቸው? ወንድ
አዲስ መምህራን ናቸው እነዚህ ደግሞ ማለት ነው። ስለዚህ አሁን ደግሞ ፕሉራል ፌሚኒን ሳውንድ ፕሉራል ነው የምናየው ማለት ነው። ሴት ሆኖ ሲበዛ ወይም ደግሞ ሴት ሆነው ብዙ ሲሆኑ ማለት ነው እዚህ ጋር የምናየው ማለት ነው። ስለዚህ በዚህኛው አረበኛው አለ፣ በዚህኛው ፕሮናንሴሽኑ አለ፣ በዚህኛው ደግሞ ፍቹ አለ ማለት ነው። እዚህ ጋር ደግሞ ባናቱን ጀሚላቱን አያችሁ፣ ባናቱን ጀሚላቱን ቢዩቲፉል ገርልስ። አሁን እዚህ ጋር ደግሞ እንግዲህ ሴት ልጆች ናቸው፣ ልጃገረዶች ናቸው እዚህ ጋር ማለት ነው። ስለዚህ ጾታቸው ሴት የሆኑ ናቸው ማለት ነው። እንደዛ ሆነው ብዙ የሆኑ ማለት ነው። ስለዚህ ባናት ምንድነው? ልጃገረድ ማለት ነው ሲንጉላር ሲሆን፣ ባናቱን ደግሞ ብዙ ልጆች ወይም ደግሞ ልጃገረዶች እንደማለት ነው። ጃሚላቱን ቢዩቲፉል ማለት ነው። ስለዚህ እዚህ ጋር አሁን ሴት ሆነው ብዙ ለሆኑ ናውኖች ብዙ ለሆኑ ስሞች ፕሉራል እንትኑ ነምበሩ እንዴት አድርጎ አግሪ እንደሚያደርግ እያስተዋላችሁ ነው ማለት ነው። እዚህ ጋር ሰያራቱን ሳሪአቱን እንግዲህ ፋስት ካርስ ማለት ነው። ሰያራቱን ብዙ መኪናዎች ማለት ነው። ሰያራ እንግዲህ ቅድም እንዳልኳችሁ የሴት ጾታ ነው ያለው ብያለሁ። ስለዚህ ሰያራ ብቻውን አንድ መኪና ነው። ሰያራቱን ደግሞ ብዙ መኪናዎች ማለት ነው። ስለዚህ ነምበር አግሪመንት ማለት እንግዲህ ይሄ ነው ማለት ነው። ሴት ሆኖ ብዙ ሲሆን ወንድ የሆኑ ደግሞ ብዙ ሲሆን ማለት ነው። የምታዩት በዚህ መልክ ነው ማለት ነው። በዚህኛው ስላይድ ደግሞ እንግዲህ የምናየው ምንድነው ዲፋይኔት ናውንስ ፕላስ አድጀክቲቭስ ነው ማለት ነው። ዲፋይኔት ናውን ማለት እንግዲህ የታወቀ ናውን ማለት ነው። ባለፈ ትምህርታችን በደንብ አይ ቲንክ አይተነዋል ይመስለኛል። አል የሚለውን አርቲክል በማንሳት እንግዲህ አል የሚለው ዲፋይኔት አርቲክል ነው ማለት ነው። ስለዚህ if the noun is definite ናውኑ ዲፊኒት ናውን ከሆነ the adjective must also be definite use አል በመጠቀም ናውኑ ዲፊኒት ናውን ከሆነ አድጀክቲቭም አብሮ ምን ይሆናል? ዲፊኒት አድጀክቲቭ ይሆናል ማለት ነው። ስለዚህ አሁንም እዚህ ጋር ኢቭን አርቲክልም እንግዲህ ከአርቲክሉ ጋር ያለውን አግሪመንት ነው እዚህ ጋር የምናየው ማለት ነው። እንግዲህ ምሳሌ ስናይ ነው ሞር የሚገባ። አልበይቱ አልካቢሩ አያችሁ፣ አልበይቱ አልካቢሩ። አሁን እዚህ ጋር ምን ታስተውላላችሁ? አል የሚለውን በመጨመር እንግዲህ በይቱ የሚለው ዲፊኒት ናውን ሆኗል። እዚህ ጋር አል የሚል ስለጨመርንበት በይቱ ከሚለው ስም ላይ አል የሚል ስለጨመርንበት ይሄ ናውን ምን ሆኗል? ዲፊኒት ናውን ሆኗል። ስለዚህ አድጀክቲቭ አብሮ አል የሚል ጨመረ ማለት ነው። ቢኮዝ ለምንድን ነው የጨመረው? አል የሚለው የጨመረው አግሪ ለማድረግ ናውኑ ዲፊኒት ናውን ከሆነ አድጀክቲቭ ዲፊኒት አድጀክቲቭ መሆን ስላለበት አል የሚለውን ከናውኑ ጋር እንደጨመርነው ሁሉ አል የሚለውን አሁንም ከአድጀክቲቭ ጋር ጨምረነዋል ማለት ነው። this is agreement። ስለዚህ ይሄ አግሪ አረገልኝ ማለት ነው። ናውኑ ዲፊኒት ናውን ከሆነ አድጀክቲቭ አብሮ ዲፊኒት አድጀክቲቭ ይሆናል እንደማለት ነው። ስለዚህ the big house ያው ዘ የሚል ጨመርንበት ማለት ቤቱ የታወቀ ነው ወይም ደግሞ ዲፊኒት ነው እንደማለት ነው። ይሄን ባለፈም በደንብ ስላየ ነው ከባለፈው ለሰን 7 ላይ ማየት ትችላላችሁ ማለት ነው። ሁለተኛው ደግሞ አታሊባቱ አዛኪያህ ዘ ስማርት ስቱደንት ማለት ነው። ዘ ስማርት ስቱደንት ማለት ነው። አሁንም እዚህ ጋር አታሊባቱ የሚለው እንግዲህ አልጨምረንበታል። አልጨምረንበት ግን እዚህ ጋር ለሚል ለምን የለም የሚል ጥያቄ ከጠየቃችሁ መልሱ ያለው የት ነው? ከባለፈው ትምህርታችን ላይ ስለ ሰል ሌተር እና ሙል ሌተር አስተምሪያችሁ ነበረ። አል የሚለው መቼ አሲሚሌት ያደርጋል ወይም ይዋጣል፣ መቼ ደግሞ አሲሚሌት አያደርግም ወይም ደግሞ አይዋጥም የሚለውን እዛ ጋር በደንብ ስለበራራሁት ተመልሳችሁ እዛ በደንብ መማር ትችላላችሁ ማለት ነው። ሪፈር ማድረግ ትችላላችሁ ለሰን 7ን ማለት ነው። 7ኛውን ትምህርት ማየት ትችላላችሁ ማለት ነው። ስለዚህ አሁን እዚህ እንግዲህ ምንድነው ሰል ሌተር ስለሆነ አሲሚሌት አድርጎ ነው አል የሚል የሌለ ማለት ነው። ስለዚህ በፈንተው ት የሚል ጣውቆ የሚነበብ ት ሆኗል ማለት ነው። ስለዚህ ል ግን አሲሚሌት ሆኗል ተውጧል ማለት ነው። አታሊቡ አዛኪያ ዘ ስማርት ስቱደንት ማለት ነው።
ስለዚህ እዚህ ጋር የምታዩት ነገር አሁንም ሁለቱም ላይ አል የሚል ጨምረናል። አድጀክቲቭ ስሙም ላይ አል የሚል ጨምረናል። ምንም እንኳን ቢዋጥም እዚህ ጋር አል የሚል ጨምረናል እንደማለት ነው። እዚህ ጋር አል የሚል ጨምረናል። እዚህ ጋር አድጀክቲቭ ላይም አል የሚል ጨምረናል ማለት ነው። በጣም አሪፍ በጣም አሪፍ። ኖት the all article applies to both the noun and the adjective። አያችሁ ስላችሁ የነበረው ማለት ነው። አል የሚለው አርቲክሉ ላይም ናውኑ ላይም ስሙ ላይም ሁለቱም ላይ አብሮ አፕላይ ይደረጋል ወይም ይጨመራል ማለት ነው። እዚህ አል ናውኑ ላይ ያለው አል አድጀክቲቭ ላይም ይኖራል። እዚህ ጋር ይኸው እንደምታዩት አል አለ፣ እዚህ ጋር አል ይላል ማለት ነው። ጀሚላን ጂዳ። ሌላው እንግዲህ በዚህ ስላይድ ደግሞ ቮካቡላሪ ፕራክቲስ የሚሆኑ የተወሰኑ ቃላቶችን ለምሳሌ የሚሆኑት እናያለን ማለት ነው። ናውን አለ እንግዲህ ማስኩሊን ወይም ፌሚኒን፣ አድጀክቲቭ አለ ማስኩሊን ወይም ፌሚኒን አለ። የእንግሊዘኛ ፍቹ ደግሞ በዚህ አለ ማለት ነው። ዋላዱን ዛኪዩ ዋላዱን ዛኪዩ ስማርት ቦይ ስማርት ቦይ። አያችሁ አሁን ይሄ ቮካቡላሪ ፕራክቲስ ነው ማለት ነው። ስለዚህ ይሄ አሁን እናንተ ንገሩ ይብላችሁ ምንድነው የምትሉት? አሁን ይሄ ማስኩሊን ነው እዚህ ጋር ምክንያቱም እዚህ ታምር ቦታ የለም። ስለዚህ ይሄ ማስኩሊን ነው። ይሄ ሐረግ ወይም ይሄ ፍሬዝ ማስኩሊን ነው ማለት ነው። ቢንቱን ጃሚላ እዚህ ጋር ግን ምን አስተዋላችሁ? a beautiful girl አያችሁ። ስለዚህ እዚህ ጋር ፌሚኒን ነው ማለት ነው። ፌሚኒን ነው የምታዩት፣ ሴት ነው የምታዩት። እዚህ ጋር ታምር ቦታ አለ አይታችሁት ከሆነ ታምር ቦታ ስላለ ማለት ነው። በጣም አሪፍ። እዚህ ጋር ደግሞ ኪታቡን ሳቡን a difficult book ነው። ስለዚህ ኪታቡን የሚለው እንግዲህ ምንድነው እዚህ ጋር ማለት ነው ወንዴ ነው ማለት ነው። ቢኮዝ ይሄ ምንድነው ወንዴ ነው ማለት ነው። ስለዚህ ይሄ ማስኩሊን ነው ማለት ነው። ቢኮዝ ይሄ ማስኩሊን ሆኖ ቢሆን ኖሮ እዚህ ጋር ታምር ቦታ አብሮ ይጨመር ነበር። ታምር ቦታ ቢኖር ኖሮ ፌሚኒን ይሆን ነበር ማለት ነው። ስለዚህ ይሄ ማስኩሊን ነው ማለት ነው። ይሄኛው ደግሞ ዳርሱን ሳህሉን አን ኢዚ ለሰን ነው። ስለዚህ ይሄም ምንድነው ወንዴ ነው ማለት ነው፣ ወይም ደግሞ ማስኩሊን ነው ማለት ነው። ቢኮዝ ታምር ቦታ የለም፣ እዚህ ጋር ታምር ቦታ የለም ማለት ነው። በጣም አሪፍ። እንግዲህ የዛሬው ትምህርታችን ይሄን ይመስላል ማለት ነው። ስላዳመጣችሁኝ በጣም አመሰግናለሁ። በሚቀጥለው ለሰን 9 እስከምንገናኝ እስከዛው ሰላም ሁኑ። ታንክ ዩ ፎር ዋቺንግ ሹክራን ኢላ አልሙታባዓ ኢላ ሊካ ፊ አዳሪስ አቃዲ መዓ ሰላማ